በመጠን ኑሩ፣ ንቁ። ምክንያቱም ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። ፋርማኪያ ምንድን ነው? ፋርማኪያ የቃሉ መሠረት ከግሪክ የመጣ ሲሆን ከሱም የእንግሊዝኛዎቹ ፋርማሲ፣ ፋርማሲስት እና ፋርማሱቲካል ወይም የመድኃኒት ቅመማ የሚሉትን ቃላት እናገኛለን። እንደ ቫይንስ ኤክስፖዚቶሪ ዲክሽነሪ ከሆነ የፋርማኪያ ትርጉም የመድኃኒት፣ የአደንዛዥ ዕፅ እና የድግምት አጠቃቀም፣ መመረዝና ጥንቆላ ማለት ነው። ስትሮንግስ ኮንኮርዳንስ ደግሞ ተመሳሳይ የሆኑ ዝርዝር ትርጓሜዎችን በመስጠት ይህንን ያጠናክራል። ይኸውም አደንዛዥ ዕፅ አጠቃቀም ወይም አስተዳደር፣ መመረዝ፣ ጥንቆላ ብዙውን ጊዜ ከጣዖት አምልኮ ጋር ተያይዘው የሚገኙና በእርሱ የሚበረታቱ አስማታዊ ጥበቦች፣ የጣዖት አምልኮ ማታለያዎችና አሳሳች ነገሮች ናቸው ይለናል። መጽሐፍ ቅዱስ ፋርማኪያ የሚለውን ቃል 3 ጊዜ ይጠቀመዋል። አንዴ በገላትያ መጽሐፍ ላይ እንደ ጥንቆላ ዊችክራፍት እና 2 ጊዜ በራእይ መጽሐፍ ላይ እንደ ሟርት ሶርሰሪስ። እስኪ በፍጥነት ገላትያ ምዕራፍ 5 ከቁጥር 20 ላይ ያለውን እንመልከት። ምን እየተባለ እንደሆነ በደንብ ለመረዳት ከቁጥር 16 እስከ 21 ያለውን እናነባለን። ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋንም ምኞት ከቶ አትፈጽሙ። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና እነዚህም እርስ በርሳቸው ይቀዋወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የሥጋ ሥራም የተገለጠ ነው፤ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኛነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንንም የሚመስል ነው። አስቀድሜ እንዳልሁ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም። እዚህ ላይ ሟርት ወይም ዊችክራፍት የሚለው ቃል የመድኃኒት ዕፅ አጠቃቀምን እንደ ሥጋ ምኞት ይመለከታል። አሁን ደግሞ የዮሐንስ ራእይ ምዕራፍ 18 ከቁጥር 23 ያለውን እንመለከታለን። ከቁጥር 21 እስከ 24 በፍጥነት እናንብብና አንድም ብርቱ መልአክ ትልቅን ወፍጮ የሚመስልን ድንጋይ አንስቶ ወደ ባሕር ወረወረው፣ እንዲህ ሲል ታላቂቱ ከተማ ባቢሎን እንዲህ ተገፍታ ትወድቃለች፣ ከእንግዲህም ወዲህ ከቶ አትገኝም። በገና የሚመቱና የሚዘምሩም ድምፅ፣ እምቢልታንና መለከትንም የሚነፉ ድምፅ ከእንግዲህ ወዲህ በአንቺ ውስጥ ከቶ አይሰማም። የእጅ ጥበብም ሁሉ እንደ ብልሃተኛ እንኳ ከእንግዲህ ወዲህ በአንቺ ውስጥ ከቶ አይገኝም። የወፍጮ ድምፅም ከእንግዲህ ወዲህ በአንቺ ውስጥ ከቶ አይሰማም። የመብራትም ብርሃን ከእንግዲህ ወዲህ በአንቺ ውስጥ ከቶ አይበራም። የሙሽራና የሙሽራይቱም ድምፅ ከእንግዲህ ወዲህ በአንቺ ውስጥ ከቶ አይሰማም። ነጋዴዎችሽ የምድር መኳንንት ነበሩና በአስማትሽም አሕዛብ ሁሉ ስተዋልና። በእርሷም ውስጥ የነቢያትና የቅዱሳን ደም፣ በምድር የታረዱ ሁሉ ደም ተገኘባት። ይህ የራእይ ክፍል ባቢሎን በመድኃኒት ወይም በዕፅ አጠቃቀም ወይም አስተዳደር አሕዛብን ሁሉ እንደምታስት ይናገራል። ያው ግንኙነቱ እየታያችሁ ነው። ምንም እንኳን ክትባቶች በይፋ እንደ አደንዛዥ ዕፅ ወይም ድራግ ባይመደቡም የመዝገበ ቃላቱ ድራግ ትርጉም በእርግጥም ለክትባቶች ይሠራል። ይህም በሽታን ለመመርመር፣ ለማከም ወይም ለመከላከል የሚያገለግል ንጥረ ነገር ወይም የመድኃኒት አካል ማለት ነው። በዓለም ላይ ያሉ ሁሉም ታላላቅ የመድኃኒት አምራች ኩባንያዎች መርዛማ የኬሚካል ውህድ እያዘጋጁ ነው። እስኪ ያስቡት፣ በሆሊውድ ፊልሞች ላይ የሚታዩት የጠንቋዮች አስማታዊ መጠጥ አዘገጃጀት የመድኃኒት ኩባንያዎች አዲስ ክትባት ሲፈጥሩ ከሚሰሩት ሥራ ጋር ሲነጻጸር ከእውነታው የራቀ አይደለም። ሲዲሲ በድረ ገጹ እንደዘረዘረው በክትባቶች ውስጥ ከሚገኙት ንጥረ ነገሮች መካከል አልዛይመር በሽታን የሚያመጣው አልሙኒየም፣ አስከሬን ለማቆየት የሚያገለግለው ፎርማልዲሃይድ፣ 49.6% ሜርኩሪ፣ የሜርኩሪ ኬሚካል የያዘው ታይሜርሶል፣ እንደ ማሟሙያና የጥፍር ቀለም ማስለቀቂያ የሚያገለግለው አሴቶን፣
እንዲሁም ሌሎች በርካታ አስፈሪ ኬሚካሎች ይገኙበታል። እነዚህ መርዞች በጭራሽ በአፍ ሊወሰዱ የማይገባቸው ሲሆን በክትባት መልክ ግን በቀጥታ ወደ ሰውነት ውስጥ ይወጋሉ። እንዲሁም በክትባቶች ውስጥ የተጨናገፉ የጽንስ ህዋሳት አቦርትድ ፌታል ሴልስ እና የእንስሳት ክፍሎች ጥቅም ላይ ይውላሉ። ከነዚህም መካከል ከዶሮ፣ ከአሳማ፣ ከውሻ፣ ከዝንጀሮ፣ ከፈረስ፣ ከጥንቸል፣ ከላም ወዘተ የተውጣጡ ይገኙበታል። ታዲያ ይህ እውነተኛ የጠንቋይ የኬሚካሎች ህዋሳትና የእንስሳት ክፍሎች ድብልቅ አይደለምን? በመሰረቱ ፋርማሲ የተለያዩ የመርዝ አይነቶችን ይቀላቅላል። የባለቤትነት መብት ያወጣበታል፣ ያሽገዋል። ከዚያም የተወሰኑ በሽታዎችን ማከም እንደሚችል ይናገራል። የዚህ ስርዓት ዋና ችግር መርዝ መሆኑ ነው። የመድኃኒት ፋርማሲውቲካል ምርቶችና ክትባቶች እጅግ መርዛማ ናቸው። ወደ ሰውነት ሲገቡም ከራስ እስከ እግር ጥፍር ድረስ በስርዓቱ ላይ አሉታዊ ተጽዕኖ ያሳድራሉ። እነዚህ እንዲሁ የጎንዮሽ ጉዳቶች ወይም ያልታሰቡ ህመሞች አይደሉም። እነዚህ ቀጥተኛ ተጽዕኖዎች ናቸው። ምክንያቱም እነዚህ ነገሮች ከመጀመሪያውም በሰውነት ውስጥ መኖር የሌለባቸው ናቸው። ስለዚህ እዛ ውስጥ ማስገባት በቀጥታ ይጎዳዋል። ፓራሴልሰስ የመርዛማ ነገሮችና ቶክሲኮሎጂ አባት በመባል የሚታወቀው ፓራሴልሰስ እንደ ሜርኩሪ፣ እርሳስ፣ ቆርቆሮ፣ መዳብ እና ወርቅ ያሉ ብረቶች ሰውነትን ሊያጸዱ ይችላሉ ብሎ የሚያምን የኦኮልቲስት አማኝ ነበር። እሱ ብዙውን ጊዜ ሰዎችን ከበሽታ ለመፈወስ ኩዊክ ሲልቨር ወይም ሜርኩሪ ይጠቀም ነበር። በፓራሴልሰስ ሕክምና ምክንያት ብዙዎች ሙተዋል። ሆኖም ዛሬም ድረስ በክትባቶቻችን ውስጥ እንደ ሜርኩሪ ያሉ ነገሮችን እናያለን። ይህ በእውነቱ በፓራሴልሰስ ምክንያት ነው። እሱ ሐኪምና ፈላስፋ ብቻ ሳይሆን የብረታ ብረት ባለሙያና አክራሪ አልኬሚስት ነበር። ለዚህም ነው በሕክምና ሥራ ውስጥ ብረቶችን ለመጠቀም በጣም ይጥር የነበረው። የአልኬሚ ዋና ዓላማዎች እንደ እርሳስና ሜርኩሪ ያሉ ዝቅተኛ ብረቶችን ወደ ወርቅ መቀየር፣ ለሁሉም ህመሞች የሚሆን አጠቃላይ ፈውስ ማግኘት፣ ወርቅን ጨምሮ ማንኛውንም ነገር ማቅለጥ የሚችል አጠቃላይ ማሟሚያ ወይም ዩኒቨርሳል ሶልቨንት ማግኘትና በመጨረሻም እድሜን የሚያራዝም ኤሊክሰር ማግኘት ነው። የፈላስፋዎች ድንጋይ በመባል የሚታወቀው እጅግ ተፈላጊ ነገር ለእነዚህ ሁሉ ግቦች ሊረዳ ይችላል ተብሎ ይታመን ነበር። በአልኬሚ ውስጥ ሌላው ተፈላጊ ንጥረ ነገር አዞዝ የሚባለው ነው። የፓራሴልሰስ አጠቃላይ መድኃኒት ተብሎ የሚገለጸው አዞዝ እንደ አጠቃላይ መድኃኒት ወይም አጠቃላይ ማሟሚያ ተደርጎ ይወሰድ ነበር። ልክ እንደ ሌላው አልካሄስት እንደተባለው ተወዳጅ ንጥረ ነገር ሁሉ አዞዝም የብዙ አልኬሚካዊ ሥራዎች ዓላማ፣ ግብና ራዕይ ነበር። ምልክቱም አደከስ ነበር። ቃሉ ምንም እንኳን በመጀመሪያ በአልኬሚስቶች ይፈለግ የነበረ የኦኮልት ፎርሙላ መጠሪያ ቢሆንም ቆይቶ ለሜርኩሪ ንጥረ ነገር እንደ ቅንያዊ ስም ሆኖ አገልግሏል። ይህንን ሁሉ በልባችሁ ያዙ። ከዚህ መረጃ ጋር የተያያዙ አንዳንድ አስገራሚ ግንኙነቶችን አግኝተናል። የሕክምና ምልክቶች የሃይጂያ ጽዋ ዘ ቦል ኦፍ ሃይጂያ በጣም ከሚታወቁት የፋርማሲ ምልክቶች አንዱ ነው። በግሪክ አፈ ታሪክ ሃይጂያ የመድኃኒትና የፈውስ አምላክ የሆነው የአስኮሎፒየስ ልጅና ረዳት ናት። የሃይጂያ ምልክት የመድኃኒት ውህድ የያዘ ጽዋና ከእርሱ የሚጠጣ የጥበብ እባብ ሰርፓንት ኦፍ ዊዝደም ያካተተ ነው። የጥበብ እባብ በኤስኮሎፒየስ በትር ላይም ይታያል። ይህም የመድኃኒት ምልክት ነው።
ኤስኮሎፒየስ የግሪክ የመድኃኒት አምላክና የአፖሎ ልጅ ነው። በዩናይትድ ስቴትስ ካዱሲየስ ለጤና እንክብካቤ ኢንዱስትሪ እንደ ምልክት በብዛት ጥቅም ላይ ይውላል። ምንም እንኳን ይህ ምልክት ከግሪኩ አምላክ ከሄርሚስ ጋር የተያዘ ቢሆንምና ከመድኃኒት ጋር ምንም ግንኙነት ባይኖረውም በማሳመንና በመገበያየት የተካነው እንዲሁም አታላይ በመባል የሚታወቀው ሄርመስ የነጋዴዎች፣ የሌቦች፣ የውሸታሞችና የቁማርተኞች ጠባቂ ነው። ነገር ግን ነገሩ እዚህ ጋር ገራሚ ይሆናል። ካዱሲየስ በተከፋፈሉት የዞምቢላንድ ወይም አሜሪካን ግዛቶችና በሌሎች ቦታዎች የመድኃኒት ምልክት ሆኖ ማገልገሉ 100% በፍጹም ምንም አጋጣሚ አይደለም። በተለይ በአሜሪካ በብዛት ይገኛል። የባፎሚትን ምስል ተመልከቱ። የወንድ ጾታ አካሉን የሚወክል ካዱሲየስ አለ። ባፎሚት አንድሮጂነስ ነው፣ ማለትም ወንድም ሴትም ነው። ሄርማፍሮዳይት ወይም ፍናፍንት ነው። ሄርማፍሮዳይት የሚለው ቃል የመጣው ከሄርማፍሮዳይተስ ነው። እሱም የሄርመስ እና የፍቅር አምላክ ከሆነችው ከአፍሮዳይት ወይም ሜርኩሪና ቬኑስ በመባል የሚታወቁት ልጅ ነበር። ሄርማፍሮዳይተስ በአንድ ወቅት ከሚስቱ ጋር በአካል ተዋህዶ በተፈጥሮው እኩል ወንድና ሴት የሆነ አካል አስገኝቷል። በድሮ የአልኬሚካዊ ኦኮልት ጽሑፎች ውስጥ የሄርማፍሮዳይተስ ወይም የሄርማፍሮዳይት ምስል እዚህ አለ። በአንድ እጁ እባብ፣ በሌላው ደግሞ በጽዋ ውስጥ 3 እባቦች አሉ። አባቱ ሄርመስ ወይም ሜርኩሪ የባፎሚትን ብልት የሚወክለውን ካዱሲየስ ይዟል። ባፎሚት በአልኬሚ ውስጥ ታላቁ ሥራ ወይም ዘ ግሬት ወርክ በመባል የሚታወቀው ነገር ውክልና ነው። በእጆቹ ላይ ሶልቭ ኤንድ ኮአጉላ የሚሉ ቃላት አሉ። ይህም የአልኬሚ ሂደት ነው። ትርጉሙም በመሰረቱ ማፍረስ እና እንደገና መገንባት ማለት ነው። ሁሉም ነገር እዚህ ጋር ፍጹም በሆነ ሁኔታ ይገናኛል እና ይተሳሰራል። ነገሩ የበለጠ አስገራሚ እየሆነ ይሄዳል። አልዋሽም፣ በዚህ ፕሮጀክት ላይ ስሰራ የራሴን አእምሮ አስደንቆታል። በማግኘቴ የመጀመሪያው ሰው ነኝ እያልኩ አይደለም። ነገር ግን ምንም ቀደም ያለ እውቀት ሳይኖረኝ በራሴ ነው ያገኘሁት። ስለዚህ ይህንን ተመልከቱ ይለናል። ይህንን ጥናት ያደረገው ወንድማችን ማት ፖርሴላ። የሰይጣናዊው ገዢ መደብ አንዱ ግብ ህብረተሰቡን ጾታ አልባ ማድረግና የተለመደውን ወንድና ሴትነት ማስወገድ ነው። ይህ ደግሞ የህዝብ ቁጥርን ለመቀነስና የቤተሰብን መዋቅር ቀስ በቀስ ለማጥፋት የሚደረግ ብልህ መንገድ ነው። ይህንን እያሳኩ ያሉት ሆርሞን የሚያዛቡ ወይም ኢንዶክሪን ዲስራፕተርስ የያዙ የዕለት ተዕለት ምርቶችን በማስጠቀም ነው። እነዚህ ኬሚካሎች በሰውነት የኢንዶክሪን ስርዓት ውስጥ ጣልቃ በመግባት በሰዎችና በዱር እንስሳት ላይ የእድገት፣ የመራቢያ፣ የነርቭና የበሽታ መከላከያ ስርዓት ላይ አሉታዊ ተጽዕኖዎችን ያስከትላሉ። ጉዳቱ በእርግዝና ወቅት ወይም በመጀመሪያዎቹ የጽንስ ደረጃዎች ላይ እጅግ ከባድ እንደሚሆን ይታመናል። እንዲሁም ሆርሞኖችን የማዛባትና ሰውነትን የማወናበድ ችሎታ እንዳላቸው የሚታሰቡት ደግሞ ክትባቶች ናቸው። WI38 በክትባቶች ውስጥ ቫይረሶችን ለማራባት የሚያገለግል ከተጨናገፈ የሴት ጽንስ የተወሰደ የህዋስ መስመር ነው። 2 የኤክስ ክሮሞዞም ያላት ሴት ዲኤንኤ ቀድሞውኑ አንድ ኤክስ ክሮሞዞም እና ደካማ ዋይ ክሮሞዞም ባለው ወንድ ላይ ስትወጉ የኤክስ ክሮሞዞም ብዛት ይፈጠራል። ይህም ወንዶች በእርግጥ ሴቶች እንደሆኑ እንዲያምኑ ያደርጋቸዋል። MRC5 ከተጨናገፈ የወንድ ጽንስ የተወሰደ የህዋስ መስመር ሲሆን ይህ ደግሞ ሴቶችን በተመሳሳይ መንገድ ሊጎዳ ይችላል። የሃይጂያ ጽዋ፣ የኤስኮሎፒየስ በትር ወይም ካዱሲየስም ቢሆን እባቦችን ለመድኃኒት ምልክትነት መጠቀማቸው ምክንያቱ ግልጽ ይሆናል። ሔዋንን በገነት ያታለላት
እባብ ነበርና። የዮሐንስ ራእይ ምዕራፍ 12 ከቁጥር 9 ያለውን ሳንጠቅስ ማለፍ የለብንም። ሁሉም ነገር ይተሳሰራል። በዚህ ላይ ሰይጣን ዓለምን ሁሉ የሚያስተው እባብ እንደሆነ በግልጽ ተቀምጧል። በዮሐንስ ራእይ ምዕራፍ 18 ከቁጥር 23 እንደገና እንዲህ ይላል፣ በፋርማኪያሽ ወይም በሟርትሽ አሕዛብ ሁሉ ስተዋልና። ፋርማኪያ አሜሪካ ውስጥ በእባብ ወይም በእባቦች ይወከላል። በተጨማሪም ሄርማፍሮዳይት ወይም ፍናፍንት በሚሳልበት ጊዜ ሁሉ እባቦች ሁል ጊዜ አሉ። የካዱሲየስ ምልክት በሄርሞስ ወይም ሜርኩሪ መያዙን ሳንዘነጋ ይህ ነገር ከፓራሴልሸስ ጊዜ ጀምሮ በሰዎች ሰውነት ውስጥ ሲገባ ቆይቷል። ያየናቸው ነገሮች በሙሉ ማለት ይቻላል ከግሪክ አፈ ታሪክና ወጎች የመጡ ናቸው። ሐኪሞች በመጨረሻ ዶክተር ሲሆኑ የሚገቡትን የሂፖክራቲክ መሐላ እንኳን አልጠቀስም። እዚህ ላይ ዓለምን እየዘወሩ ያሉ ሰይጣናዊ ቡድኖች እንዳሉ ላላወቁ ወይም ላልተረዱ ሰዎች ማስታወስ የምፈልገው ከጀርባ ያለውን ዋና ተልእኮ እንኳን ባትረዱም የፋርማሲው ኢንዱስትሪ ወይም ታላቅ ቢዝነስ መሆኑን አትርሱ። ያ ማለት አንተን ከህመምህ በአንድ ጊዜ የሚፈውስ መድኃኒት ሊያቀርብልህ አይችልም። ምክንያቱም እንደዚህ አይነት አገልግሎት ደንበኛን የሚያርቅ፣ በሽታን የሚያጠፋ፣ የሚያከስር አካሄድ ስለሚሆን ይልቁንስ ለካንሰርህ ሲፕላቲን ሰጥቶ ኩላሊትክን ይገላል። በሀገራችን ውስጥም በጠንቋይና በደብተራዎች የሚካሄደው የመድኃኒት ቅመማ ተመሳሳይ አካሄድን ነው የሚከተለው። ልክ እንደ ፋርማሲው የተለያዩ የእንስሳት ደሞችን አፍስሰው ይገብራሉ። ከዛም መንፈሱ ታመመ የተባለውን አካል አስለቅቆ ሌላውን አካል ዙፋኑ እንዲያደርግ ይደራደራሉ። እንግዲህ ለክፍል 1 ይህንን ይመስላል። ከነገሮች አኳኋን ስናየው ቃል በቃል በመጽሐፍ ቅዱሳዊ የሆነ ክስተት ወይም ዘመን መካከል እየኖርን ነው። ለክፍል 2 ባህላዊ ወይም ተፈጥሯዊውን ሕክምና አስወግደው በዚህ ስርዓት እንዲተካ ያደረጉትን ልክ እንደ ጆን ዲ ሮክፍለር ያሉትን ሰዎች ዓላማና ጀርባ እንመረምራለን። የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ፣ ትጸልዩም ዘንድ በመጠን ኑሩ ይላል መጽሐፍ። ይህ ንቁ እይታ ነበር። በሚቀጥለው እስክንገናኝ መልካም ጊዜ